30 ሺህ ብር የወጣበት የቤት አስቤዛ። እንዴናችሁ? ዛሬ አስቤዛ ላደርግ ወጥቼ ነበር። አንድ ነገሮች ገዝቻለሁ ማለት ነው። እንደምታዩት አትክልቱን ያለ ፌስታል ሰጣኝ። በቃ እሱን እየለቀምኩ ነበረ። እነዚህን ይመስላሉ የገዛዋቸው እቃዎች። ከሁሉም የወደድኩት ገሊላ ሽሮ። በቃ እንዴት ቆንጆ ሽሮ እንደሆነ ብታዩ። እናንተ ይሄ አረንጓዴ ነገር ምን ይመስላችኋል? እስቲ ኮሜንት ላይ ንገሩ። ማይቀር ነገር ቡናዬን ፋንዲሻይን ገዛው። እስቲ ይሄ ነጭ ነገር ምን እንደሆነ ገምቱ። ጬንም ገዝቻለሁ እና ይሄን ይመስላል የገዛኋቸው ነገሮች። ገሊላ ሽሮ የት እናገኛለን ካላችሁ አብሽን ላስቀምጥላችኋለሁ። አካውንቷን እዘዟት። እና ይሄንንም ስቶቭ ገዝቻለሁ። እንዴት እንደወደድኩት ከዚህ በፊት ነበረኝና አንዱ ተበላሽቶብኝ አንደኛውም ተበላሸ። ብቻ በጣም አሪፍ ስቶቭ ነው። ውድን የገዛሁት እሱንም ጨምሮ ነው 30 ሺህ። አትክልቴን በዚህ መልኩ አጠብ። ውሃ ነበረችም ነበር። በቃ እንዴት እንደተሰቃየው ገልጸው ታውቃላችሁ። አብዛኞቻችሁ ሰራተኛ እንደሌለኝ እንጀራዬን ጋገርኩ። ምሳ ጎን ለጎን እየሰራው ነው። ለልጆቼም ለባሌም ምሳ ሰራውና አበላኋቸው። ይሄን ይመስላል ውሎዬ። መልካም ቀን። ወዳችኋለሁ። ባይ